የክፍላችን አለቃ ሆነሽ ስለተመረጥሽ በጣም ደስ ብሎኛል። እኔም በጣም ደስ ብሎኛል። እስካሁን እውነት አልመሰለኝም። ወይኔ ጉዴ! ኧረ ቀስ በይ ሸዊት፣ በርሜል ውስጥ እንዳትገቢ። ወይኔ ጉዴ! ገብቼ ነበር እኮ። አበባና ሸዊት እንዴት ናችሁ? አትክልቶቹን ውሃ እያጠጣችሁ ነው? ጎበዞች፣ በጣም ጎበዞች። እናመሰግናለን መምህር። ታዲያ ገንዳ ውስጥ እንዳትገቡ ተጠንቅቃችሁ ስሩ። እሺ መምህር፣ እኛም ስለዛ እያወራን ነበር። አለቃውን ሻይደል አበባ እንኳን ደስ ያለሽ። አመሰግናለሁ። ነይ በቃ ወደ ቤት እንሂድ። ከነስሩ ሱቅ ደስ ገዛልሻለሁ። እሺ አበባና አበባ የኔ ውድ ደንበኞች፣ ነስሩ ሁለት ከረሜላ ስጠኝ። አበባን የደስ ልጋብዛት ነው። የደስ ምን ተገኘ? አበባ የክፍላችን አለቃ ሆና ተመረጠች። በጣም ደስ ይላል። እንዲያማ ከሆነ እኔ ነኝ መጋበዝ ያለብኝ። ወይ ውርዬ፣ አንቺም ከረሜላ ፈለግሽ? በይ እንኪ። እኔ ነው እንደምስኩት? ኧረ አይደለም፣ አበባ አለቃ ሆና በመመረጧ የተደሰተ ነው። እንካ ደስታችንን ተካፈል። አልፈልግም። አበባ አለቃ መሆን የለባትም። ሴቶች ጥሩ አለቃ መሆን አይችሉም። ምን? ከኔም የባስክ ኋላ ቀር ነህ እንዴ? በል እንካ ከረሜላውን። ከጊዜ ጋር ተራመድ እንጂ ልጄ። አልፈልግም አልኩ እኮ። በቃ አልፈልግም። ኧረ እባክህ ያ ይልቅ ብትወዝ ይሻልሃል። እንካ። አልሰማም፣ በቃ አልሰማም። ዝም በሉት። ጆሮም መያዝ የትም አያደርሰውም። እሱ እኮ መቼም አይማር። በቅርቡ መማር አይቀርም ታያለህ። ሴቶች ከወንዶች እኩል በመሪነት የመመረጥ መብት እንዳላቸው ሕገ መንግስታችን ይናገራል። እንዴ ዛሬ ለካ የአካባቢ ጥበቃ ቀን ነው። ሂጄ አትክልቶቼን ውሃ ላጠጣ። እኔም ሂጄ አትክልቶቼን ላያቸው። መቼም አሁን ለመበላት ይደርሳሉ። አትክልቶቼን ውሃ ማጠጣት አለብኝ። እኔም ማጠጣት አለብኝ። ነይ እንሂድ። እናም የእጽዋት ስሮች አፈር የሚይዙት በዚህ መንገድ ነው። አሃ። ስለዚህ ተማሪዎች አትክልቶቻችሁ እንዳይሞቱ በየጊዜው ውሃ ማጠጣት አለባችሁ። እሺ መምህርት፣ አሁን እናጠጣቸዋለን። አይዞህ ኪያ፣ ለወጣህ ነው። እኔ እኮ ቲማቲም የት ሄደች እችላለሁ። ለካ አንተ ወጣት ነው። አረ ያሬድ እንደዚህ ሆዳም አትሁን። በጣም ነው ማመሰግነው አበባ። አሁን ለምን አለቃ እንደሆንሽ ገባኝ። አዎ ኪያ፣ አለቃ መሆን ችሎታ እንጂ ወንድ ወይም ሴት መሆን አይጠይቅም። ኪያ፣ ካሁን በኋላ በአትክልት ቦታ ስትሰራ መጠንቀቅ አለብህ። እሺ መምህር፣ እጠነቀቃለሁ።